መኑ ታይላንድ ብቻ አይደለም የትም ሀገር ሊልኳችሁ ይችላሉ። የትም ሀገር በማታውቁት ሰው ይህ ያለ ገንዘብ በነፃ የሆነ ነገር ተጠንቀቁ። ጠልፈው ወስደው የማትወጡት ውጥንቅጥ ውስጥ ነው የምትገቡት እና ተጠንቀቁ እህቶቼ ፕሊስ። እህቶቼ ብቻ ለሞቶቼ ወንድም ይደፈራል፣ ተጠንቀቁ። ወንድም ይታገታል። ሰላም ቲክቶክ ሰላም ሀቦ እንዴት ነሽ? ሰላም ነው ውዴ? አለሁ እግዚአብሔር ይመስገን። እኔ በዚህ ላይ ያለኝን ኢንፎርሜሽን ሼር ላደርግሽ ነው እና ኖርማሊ ስራው ታይላንድም ከዚህ በፊትም ዱባይ ላይ የሚሰራ ስራ ነው፣ ላይክ የኮምፒውተር ስራ የሚባለው ማለት ነው። እና ምንድነው አሁን ላይክ ታይላንድ ላይ አሁን በፊት ላይ ዱባይ ላይ ሌላ ሀገር ላይ ሲሰራ ሞር ገቨርንመንትም ኢንቮልቭ ያደረገበት ስራ ነው። ገባሽ አይደል? በገቨርንመንት ደረጃ ፕሮቴክትድ የሚደረግ ነው እና አሁን ኦልሬዲ ከዱባይ ወጥቶ ወደ ታይላንድ ነው አሁን ስራው ያለው ማለት ነው። ዱባይ ላይ ገቨርንመንት ከዚህ በኋላ ፕሮቴክሽን ስለማይሰጧቸው ኦልሬዲ ታይላንድ ነው አሁን ላይ እየተሰራ ያለው። እና ምን መሰለሽ ላይክ ልጅቷ ያለችሽ ልክ ነው። ላይክ ቦታው ማይናማር በርማ የሚባለው ጦርነት ያለበት ቦታ ነው። ከታይላንድ ውጭ ነው፣ ሌላ ሲቲ ነው ማይናማር ማለት ነው። እና ኖርማሊ ቦዲጋርድ ሳይሆን የምርም መከላከያ ነው። ላይክ ዙሪያው እና ኖርማሊ እሺ። እና ላይክ ካምፕ ነው፣ በቃ ካምፕ ነው። እና ላይክ ዙሪያው በመከላከያ አንድ እስራኤል ስሚት ነግራችሁ ወጣ። አይ አንፈልግም፣ እኛ እንደዚህ የሚያጣድፈን ሰው አንፈልግም፣ ይቅርብን። በቃ ይሄው ጥሩ ኢንፎርሜሽን እየሰጣችን ነው፣ እሷ እናመሰግናለን። እሺ ቀጥይ። እሺ ሀቡዬና ላይክ በግለሰብ ደረጃ እንትን ይባል ነገር አለ። ምንም ቀድመም እየሰማሁኝ ነበርና ልጅቷ ኢንፎርሜሽን ሼር ስታደርግሽ ኢቨን ዋትስአፓቸውን ኤቭሪቲንግ ማለት ነው ሀክ አድርገው ያዩታል እነሱ ማለት ነው። እና ኤኒቲንግ አሁን እንቅስቃሴዋን ኢቨን ሎኬሽኗን ራሱ ላንቺ ልካ ብታጠፈው ሜቢ የስልኳ አክሰስ ያለው ሰው ሊኖር ይችላል። ሜቢ ላይክ ፒሲ ላይ ወይ የሆነ ነገር ላይ ሎጊን ብለውት ከሆነ ላይክ ዳይሬክት የምታጻፈውን ነገር ያያሉ። እና ላይክ በግለሰብ ደረጃ የምትረዳው ነገርም ስላልሆነ እንደዚህ በቪዲዮ ወጥታ ሜቢ ደላሎቹ ወይ ሰምባዲ ይሄን ስክሪን ሪከርድ አድርገው ብትታይ ልጅቷ ላይክ እስከ ህይወት ድረስ ነው የሚያሰጋው። ምክንያቱም ኤሌክትሪክ ቶርቸር ነው የሚያደርጓቸው፣ ይደበደባሉ። የሞተም ሰው አለ፣ ላይክ እኔ እዛ የሄደም ሰው አውቃለሁ አሁን ላይ። እና ያለው ነገር በመንግስት ደረጃ ነው ፕሮቴክት ተደርገው እነዚህ ሰዎች የሚሰሩት። እና ልጅቷን ሞር ብትጠነቀቅ የሚለውን ኢንፎርሜሽን ለማለት ነው። ይሄ ነው። አንቺ ከዛ የወጣ ሰው ታውቂያለሽ? ከዚህ በፊት ገብቶ የወጣ ሰው የሰፈር ሰው ማንም ሰው በሚዲያ እኔ ገብቶ የወጣ ሰው አውቃለሁ። እኔ ከዚህ አሁን ከ2 ዓመት በፊት ምናምን ነው እሱ ገብቶ ወጥቷል። ግን የእነሱ ካምፓኒ በቃ ኦልሬዲ ላይክ እያለቀ ስለነበረ ፕሮጀክቱ ገባሽ አይደል? በሰላም አይነት ነገር ነው አንድ ዓመት ከምናምን ኦልሞስት 2 ዓመት ከሰሩ በኋላ ነው ያስወጣቸው። የተወሰነ ወር ደሞዛቸውን ወስደው ማለት ነው። አሁን ላይ ግን ሙሉ ካምፓኒዎች ከዱባይ ሙቭ ስላደረጉ ወደ ታይላንድ በጣም ብዙ ሰው ነው የሚፈልጉት። አብዛኛው ሰው ዱባይ ያለ ዱባይ ችግር የለውም ብዙ ሰው መስራት ይችል ነበረ። ገባሽው? ታይላንድ ከሄደ በኋላ ግን ሰው ስለሚፈራ ብዙ ሰው ስለማይሄድላቸው ያገኙትን ሰው እንዳለ በቃ በግድም በተቻላቸው አቅም በፎርስም ሆነ በእንትን እዛው ያስቀሩ ሌላ ሞር ሰው መጨመር ነው የሚፈልጉት። እና ያለው ነገር ከባድ ነው። አሁን ላይ እኔም እዛ ያለ ሰው ኦልሬዲ አውቃለሁ። እና ኢቨን ሲነግሩኝ ስልካቸውን ኢቨን በወር አንዴ ምናምን ነው የሚሰጧቸው። ገባሽ አይደል? ሎኬሽን ላይ ብያቸዋለሁ። ኢቨን ሎኬሽን ሼር አድርጉ ምናምን ስላቸው ኦልሬዲ ስልካችን ቻይኒዞቹ አክሰስ አላቸው የእነሱ ስልክ ማለት ነው። እና ሎኬሽን ልከው ኢቨን ኮንቨርሴሽንስ ላይ አሁን እሷ ቅድም ስታወራ ሌላ ዜጋ ነበረች እና ዋትሳፕ ሎኬሽን እንደዚህ አንዳንድ እንግሊዝኛ ቃላቶች አሉ እነሱ አንደርስታንድ የሚያደርጓቸው ማለት ነው። እሷ ተሳስታ ይሄ ቃል ለእነሱ ከደረሰ በቃችን ልጅ ላይክ በጣም የማይሆን ነገር ውስጥ ነው የባሰ የምትገባው። እና እርዳታው እንዳለ ሆኖ ግን እንደዚህ አይነት ኢንፎርሜሽን ሼር ስታደርግ ሞር መጠንቀቁ አሪፍ ነው ባይ ነኝ። እና ደግሞ ላይክ ሌላውን መናገር የምፈልገው አሁን ሴተኛ ዳሪነት የሚያሰሯቸው ያሉት ኖርማሊ በኮምፒውተር ስራ ያስዷቸዋል። ግን አክቲቭ ካልሆኑ ምናምን ለኮምፒውተር ስራ እንደማይሆኑ ካወቁ ነው ወደዚህ ስራ የሚያስገባቸው። እና የሚያሰሯቸው የሚባለው ለሌላ ሰው አይደለም አውጥተው የሚሸጧቸው። ይሄ ካምፓኒ የሚባለው ቦታ ትልቅዬ ካምፕ ነው። በቃ በጣም ብዙ ቢልዲንግ ያለበት እንደ ካምፕ ነገር ነው። እና እዛው ላሉት ለቻይኒዞቹ ለሰራተኞቹ የለም እዛው ነው በቃ እነሱ የሚጠቀሙባቸው እንጂ ላይክ አውጥተው ምናምን ሌላ ቦታ እየወሰዱ
ይሄ ላይክ ኢትዮጵያ ውስጥ የተኛ ዳሪ እንደሚባለው ላይክ ሌላ ለምሳሌ ከሆነ ሰፈር የሆነ ሰፈር እየወሰዱ አውጥቶ መንገድ ላይ ሳይሆን እዛው ካምፑ በቃ ትልቅዬ ነው። ላይክ ሬስቶራንት አለ፣ መስሪያ አለ፣ ዶርም አለ። የተለያዩ ለምሳሌ 5 ቢልዲንግ ወይ 7 ቢልዲንግ በዚህ በአንድ ላይ ሆኖ ዙሪያው የሚጠበቅ ማለት ነው በመከላከያ እና እዛ ውስጥ ያለ ሰው ነው እንዲጠቀምባቸው የሚያደርጉት እንጂ አውጥተው ለአውትሳይደር አይደለም የሚሸጧቸው። ስለዚህ ሌላ ሰው አምጥተሽ እነሱን ገዝቼ ምናምን የሚባለው ነገር አይሰራም ማለት ነው። ሶ አይ ዶንት ኖ ይሄን በኤምባሲ ደረጃም ኦልሬዲ የሚታወቅ ነገር ነው። ለምን መፍትሄ እንዳልተሰጠበት አላውቅም በእርግጥ እስካሁን ግን ያለው ነገር ይሄ ነው። ለክ ያለኝ ኢንፎርሜሽን ነው እና ያው እግዚአብሔር ይርዳቸው እነሱንም ያው በቃ ነው። አመሰግናለሁ። ተናገረችው ባለ ጉዳዩ የተናገረችው አንቺ ነሽ። ለምን መከላከያ እያለች ነው የምጠራቸው? ጦርነት አለ ብላለች። ብላለች ይሄ ምንድነው ቦታውን ስሙን የጠራሽውን ብላለች እና ግን አይ ዶንት ኖ አውጥተው ይሁን እዛው ለሰራተኞቹ አላውቅም። ሰራተኞቹ ታዲያ ብር ይከፍላሉ እነሱን ሲጠቀሙ እንደ ሴተኛ አዳሪ ሲጠቀሙባቸው ብር ይከፍላሉ። ምክንያቱም አሁን እንደ ካምፕ ከሆነ ማለት ነው ወደ ከተማ አይወጡም። ከታይላንድ አይደለም በቃ ታይላንድ ባንኮክ አይደለም ቦታው ማይናማር ይባል የሆነ እንደ በቃ ለሰለሽ ደሴት ነገር የለም። ለብቻው ወንዝ ዳር የሆነ ብላለች። ወንዝ ዳር ነው። ኢቭን ገቨርንመንት ራሱ በቃ የለውም ቢው ላይክ ጦርነት ላይ ያለ ምናምን አይነት ቦታ ነው እና እዛ ውስጥ ያሉ ሰዎች አሁን የሚሰሩት ምናምን ላይ ለሴት አክሰስ ስለሌላቸው እነዚህም ሊጠቀሙባቸው አድርገው ይከፍሏቸዋል ብር። ያው እኮ የሚከፍሉት ሰራተኞቹ ማለት ነው ኮምፒውተር ስራ የሚሰሩት እነዚህ ሴቶች ይመስለኛል። አሁን እንደዛ ወይ እዛ ያሉት ነጮቹ ቻይኒዞቹ ምናምን ከዛ ለማን ይከፍሉታል ነው የምልሽ። ከእሷ ጋር የሚያድርበት ዋጋ ለማን ይከፍለዋል? ያው አሰብ ይኖራቸዋል። እያንዳንዱን ዲፓርትመንታቸው የሚቆጣጠር የሆነ ይኖራል። በጣም የተደራጀ ነው። አሁን ላይ እንደዚህ ለኛ እንደምናስበው እንዴት በጣም ትንሽ አለን። በጣም በቃ የተደራጀ ትልቅ እንትን ነው እና በኤምባሲ ደረጃ አክቹሊ ነገሩ ይታወቃል። በዜናም ተነግሯል። ከ2-3 ወር በፊት አይ ዶንት ኖ አይ ቲንክ አቅማቸው በላይ ይመስለኛል። ምክንያቱም በጣም ቅድምም አዲስ ብላለች በጣም በሚሊዮን ዶላር ኢንቨስት ተደርጎ የሚሰራ ስላለ በጣም ትልልቅ ሚሊዮነሮች ገቨርንመንቶች ኢንቮልቭ ያደረጉበት ስራ ነው። በተቻለ አቅም ከዚህ በኋላ ባይኬድ ታይላንድ ይመረጣል። ላሉት ሰዎች ደግሞ አይ ዶንት ኤምባሲ ወይ መንግስት መፍትሄ የሚሰጠን ከሆነ እንትን እንላለን እንጂ በግለሰብ ደረጃ የሚፈታ አይደለም።